ይህንን ነገር ትናንትና እናንተ ከሄዳችሁ በኋላ የደረሰኝ መረጃ ነበረ። ምን አይነት መረጃ? ይህንን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ያለሽ ደግሞ? በቃ ምንም ነገር ማውራት አልፈልግም፣ ግን በቃ ይሄንን ነገር ይዘው ይዘው እንደመጣ ይዘው ብትሄድ ነው የሚሻለው። ምንም ነገር ማውራት አልፈልግም ከምር። እሺ ላምጣት ሄርሜላን አምጥቼ ላገናኝሽ? እግዚአብሔር ነው ምሬን አምጥቼ ላገናኝሽ ወይ? ጭራሽ እና ታዲያ እዚህ ድረስ እንዴ? እና ታዲያ ምን ችግር አለው? እኔ ማረጋገጥ ከፈልሽ ከራሱ አንድ ታረጋግጫለሽ። እንዴ ሰው ያደረገውን ነገር እኔ ሰውን የገዛልሽ ብዬ ስጦታ አልሰጥሽም እንዴ? እኔ ነኝ የሰጠሁሽ። ለምን አልኩሽ ታዲያ? ይሄን የገዛሁት እኔ ነኝ እሷ አይደለችም እያልኩሽ እኮ ነው። ሄርሜላ ስለዚህ ወርቅ የምታውቀው ታሪክ የለም። እኔ ራሴ ነኝ በራሴ ገንዘብ ሄጄ የገዛሁልሽ። እንዴም ታዲያ ምንድን ነው ሰውን የምታናድጂው? እሺ ስነ ስርዓት እኮ ከእሱ አዳምጪ። በቃ ስነ ስርዓትህን ያዝ። ምንድን ነው ስነ ስርዓት? አልፈልግም ጭራሽ። ማመን ካላተሽ ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንደምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በአንድ ሀሳብ መጥቻለሁኝ። ማለት ያው ትላንትና በነበረን ነገር ደስተኛ ነኝ፣ ከትላንት ወዲያ በነበረን ነገር በጣም ደስተኛ ነኝ። ሰሞኑን እየተፈጠሩ ባሉት ነገሮች ላይ ጥሩ ስሜት ነበረኝ፣ ጥሩ ጊዜ ነበረኝ ከናብርሽ ጋር ከጓደኞቹ ጋር በጣም ደስ የሚል ታይሞችን እያሳለፍን ነበረ። ነገር ግን አንዳንዴ እንዴት ነው ጥሩ ነገር ላይ ነኝ ብዬ ሳስብ ብዙ ጊዜ ህይወት ውስጥ የሆነ ነገር ይፈጠራል እና አዳዲስ ነገር አይጠፋም። ያው ስለዚህ ወርቅ ልነግራችሁ ነው የመጣሁት ዛሬ። ይሄ ወርቅ ትላንትና ከአብርሽ በስጦታ መልክ ተበርክቶልኝ ነበረ። በጣም ደስተኛ ነበርኩኝ በነበረን ጊዜ። እንዲሁም ቤት ገብተው በጣም ደስ የሚል ታይሞችን አሳልፈናል። ተጫውተን ስቅን ምናምን ከሄዱ በኋላ የሆነ ነገር ሰማሁ ማለት ነው። ውስጤን የሚረብሽ ነገር ሰማሁኝ። ምንድን ነው ይሄ? ስጦታ እየሰጠኝ አብርሽ ሳይሆን ወይም የተላከው በአብርሽ በኩል ሆኖ ሄርሜላ እንደላከችው ነው የሰማሁት ማለት ነው። እና ይህን ነገር ለማጣራት ሞክሬያለሁኝ እና ያው ብዙ ነገሮች ወደዛ እንደሚያመሩና እሷ የምር እንዳደረገችው ነው እየሰማሁኝ ያለሁት። ስለዚህ ይህን ነገር እኔ አልፈልገውም፣ ምክንያቱም ከእሷ ምንም አይነት ነገር እኔ መቀበል አልፈልግም። ሲቀጥል ደግሞ እኔ ለዚህ ወርቅ ያው ከሱ ስለሆነ በጣም ደስተኛ ነበርኩኝ። ከሱ ነው ብዬ ስላሰብኩኝ እጅግ በጣም ደስተኛ ነበርኩኝ። ነገር ግን እኔ ለዚህ ወርቅ ማውጣት ምንም አያቅተኝም። እኔም መግዛት ብፈልግ ማለት ነው ማድረግ እችላለሁኝ እና ለራሴ ማድረግ ብፈልግ እችላለሁ። እና አሁን ስሜቴ ጥሩ ስላይደለ ምናምን ብቻ ነገሮች ምንም ደስ ስላላሰኙኝ እኔም ጋር ይሄ መቆየት የለበትም፣ አስፈላጊም አይደለም። ምክንያቱም የመጣው ከሄርሜላ እንጂ ከአብርሽ ስላልሆነ ማለት ነው። እኔ ደግሞ በሷ በኩል ምንም አይነት ነገር እንዲደርሰኝም መቀበልም አልፈልግም፣ ምክንያቱም አስፈላጊ ስላይደለ እና ጠርቼዋለሁ። አብርሽንም ጠርቼዋለሁ፣ ይመጣል እና ይሄንን ወርቅ እመልስለታለሁ ማለት ነው። ወደ መጣበት ይመለሳል። እኔ ጋር ምንም አይነት ጥቅም የለውም፣ ምክንያቱም አስፈላጊ ስላይደለ እና እመልስለታለሁኝ። ሁሉንም ነገር እጠይቀዋለሁ ማለት የሰማሁትንም ነገር እነግረዋለሁኝ። ሁሉንም ነገር በደንብ እጠይቀዋለሁ። እኔ ግን ያው ካየሁትም ነገር አንጻር እርግጠኛ ነኝ በሷ በኩል እንደሆነ እንደዚህ አይነት ስሜት ተሰምቶኛል። ስለዚህ አብርሽ ሲመጣ ነገሮችን ሁሉንም ነገር ፊት ለፊት የምጠይቀው ማውራው ይሆናል። ያው እሱም በግልጽ ይመልስልኛል ብዬ ተስፋ አድርጋለሁኝ። ምክንያቱም እንዴት ነው ማለት ከዚህ በኋላ እንደዚህ አይነት መዳረቅ ውስጥ መወሻሸት ውስጥ ምናምን መግባቱ አስፈላጊ ነው ብዬ አላምንም። ምክንያቱም ይበቃናል አይደለ? ምንም እንደዚህ አይነት የሚያደርግ ነገር ወይም ደግሞ ወደዛ የሚያደራርስ ነገር አይኖረንም ብዬ አስባለሁ። ይሄ መወሻሸቱ ምናምን አስፈላጊ ነው ብዬ አላስብም። ምክንያቱም እኔ እንጃ በደንብ ግልጽ ነው። እንኳን ደህና መጣ። ጠልፎ ልጥረኝ እኮ ነው ያለው። አይዞህ አለው Honor X9D
ስቅ እያለ ነው። ውሃ ጠጪው። ምን ነው ውሃ አይጠጣም እንዴ? ውሃ አይጠጣም ነው እንዴ? ስቅ ሲለው ማለት ነው። ስቅ ሲለው ነው ደረቱ እየሰፋ ነው የሚባለው። ኧረ ስፖርት ጀምሯል ማለት ነው። እንደኔ ይህን ነገር አንተ ሳትሆን ሄርሜላ እንደገዛችሁ ሰምቻለሁ። ወርቁን ማን ነው? እኔ ማንነቱ መናገር አያስፈልገኝም፣ ግን ሩታ ዝም ብለሽ ሁል ጊዜ የሰውን ሀሳብ እየተቀበልሽ ነው የምትኖሪው። ሰው የሚልሽን ነገር ብቻ ዝም ብለሽ እያመንሻቸው ነው የምትኖሪው። እኔ እያመንኳቸው በራሴ በተገዛሁትን ወርቅ ደግሞ ጭራሽ ከሄርሜላ ነው አሉሽ ነው ወይስ ደረሰኝ ላምጣልሽ? ደረሰኝ ላምጣልሽ? ሩታ ደረሰኝ እኮ በማንም ስም ይቆረጣል። ምንም ቀላል ነገር በማንም ስም ይቆረጣል። እነዛ ብለው ነገሮች ነው ሄርሜላ ነች የገዛችሁ ብለው ምንም ነገር አታውሪ ሩታ። እርግጠኛ ያልሆንሽበትን ያላየሽውን ነገር አታውሪ። እንኪ እኔ አልፈልገውም። መልስላት ለራሷ። መልስላት ለራሷ? አንቺ እየቀለድሽ ነው እንዴ? እንዴ ለምን እቀልዳለሁ? እና ታዲያ የምሬን ነው። የምሬን ነው። በዚህ ሰዓት ሲጀመር እኔ የምቀልድበትን ጊዜ አይደለም።